9 ሰዎች ወደ ተራራ ወጡ። ነገር ግን ዱካቸው ብቻ ነው የተመለሰው። ምንም አይነት ግጭት የለም፣ ግልጽ ምክንያትም የለም። እስካሁን ድረስ ያልተፈታ ሚስጥር ነው። በ1995 ወደ ኡረል ተራራ 9 ሰዎች ጉዞ ጀመሩ። መሪያቸውም ኢጎር ዴቶላቭ ነበረ። ሰዎቹ የጉዞ ተሞክሮ ያላቸውና ለዚህ ጉዞም በሚገባም ተዘጋጅተው ነበረ። ስለዚህ ጉዞው ቀላል መሆን ነበረበት። ግን ሰዎቹ አልተመለሱም። ከዛም እርዳታ ተላከላቸው። ለእርዳታ የተላኩት ሰዎች ያገኙት ነገር እጅግ በጣም አስፈሪ ነበረ። ድንኳናቸው ከውስጥ ተቆርጦ ነበር። ከድንኳናቸው ውስጥ የእግር ኮቴ ምልክቶች ነበሩ። የሚያስገርመው ግን ሰዎቹ አልሮጡም ነበር። ቀስ ብሎ የተዝናኑ ነበር የተራመዱት። እግራቸው ባዶ ነበር። ከዛን አንድ በአንድ ሰዎቹ ተገኙ። አንዳንዶቹ ከእሳት አጠገብ፣ ሌሎቹ ራቅ ብሎ። ነገር ግን አንዳንዶቹ ከባድ ጉዳት ነበረባቸው። አጥንታቸው ተሰባብሮ፣ ምላሳቸው ተቆርጦ፣ እንዲሁም ሆድቃቸው ሁሉ ተከፍቶ ነበር። ግን ግጭት የለም። ምንም አይነት ግጭት ሆነም ጸብ እንደተፈጠረ የሚያሳይ መረጃ እስካሁን ድረስ አልተገኘም። ያለው መላምትና ግምት ብቻ ነው። ግን ምን ነበር እነሱን ከድንኳናቸው ያስወጣቸው? ይሄ ጥያቄ ነው። እንደዚህ አይነት እውነተኛ ታሪኮችን መስማት የሚያስደስቶት ከሆነ ቻናላችንን ሰብስክራይብ ያድርጉ፣ ሼር፣ ላይክ፣ ኮመንት ይስጡበት።